ሻሎም ቅዱሳን እንደምን አላችሁ? ፓስተር አሴር ከሪቪልድ ቮይስ ነው። ዛሬ የእግዚአብሔርን ቃል ለማካፈል በፊታችሁ ቀርብ ያለው። ይህንን ቪዲዮ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ለሌሎች እንዲደርስ አገልግሉ። እናንተ የተባረካችሁ ቅዱሳን በጣም ነው የምንወዳችሁ። እንግዲህ ባለፈው ያስተላለፍነውን መልእክት የመጀመሪያውን ፓርት ያስተላለፍነውን መልእክት በመቀጠል አዶፕሽንን እና ሰንሺፕ በሚል ርዕስ በተወሰነ መልክ ሃይላይት እንደ መግቢያ የሰጠሁት መልእክት አለና ያን መልእክት ከዩቲዩብ ፕላትፎርም ላይ ገብታችሁ በመመልከት ዛሬ የሚቀጥለውን መልእክት አብረን እንካፈላለን። እንግዲህ ስለ አዶፕሽን ወይም ደግሞ ስለ ማደጎ ልጅ በሁለት ጎራ የተከፈለ ትይታ እንዳለ ይታወቃል። ያም ደግሞ ምንድነው? እኛ የጸጋ ልጆች ነን። ከእግዚአብሔር ዘርን አልተካፈልንም። ከሆነ ቤተሰብ ተወልደን ነው እግዚአብሔር የወሰደን። በዘር ደረጃ የሆነ ቤተሰብ ልጅ ነን። ከእግዚአብሔር ዘርን አልተካፈልንም። የማደጎ ወይም በእኛ በኦሮምኛ ጉዲፈቻ በሚባል ስርዓት መልክ ነው ተወስደን ያደግነው የሚል በትክክል የብዙዎች ትይታ እንደሆነ እናያለን። ይሄ ትይታ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን በተወሰነ መልክ በጥቂቱ ለመናገር ሞክሬያለሁ። ዛሬም ስለ አዶፕሽን በተወሰነ መልክ እናገራለሁ። በመጽሐፍ ቅዱሳችን ላይ ሐዋርያው ጳውሎስ በ5 ቦታ ላይ አዶፕሽን ወይም የማደጎ ልጅ በሚል በእኛ ደግሞ በኦሮምኛው ጉዲፈቻ በሚል ትርጉም ያዘለ ሁኔታ የተለያዩ አብያተ ክርስቲያናት በዚህ መልክ ያስተምራሉ። ነገር ግን በመጽሐፍ ቅዱሳችን ላይ የተጠቀሰው ሐዋርያው ጳውሎስ የጠቀሰው ምንን ተረድቶ ነው? ጳውሎስ ምን ተገንዝቦ ነው? ጳውሎስ የተረዳውንስ ነገር እኛ ተረድተናል ወይ ከሚለው አንጻር በትክክል እንድናይ ያስፈልጋል። ሐዋርያው ጳውሎስ ይህንን ስለ አዶፕሽን ወይም ደግሞ ሂዮሲያ የሚለው አቻ የግሪክ ቃል ትርጉም ላይ ስንመለከት አንድ ልጅ በቤተሰቡ ዘር ተካፍለው ከተወለደ በኋላ የጨቅላነትን ጊዜ ያሳልፋል። እንዲሁም ደግሞ የታዳጊ ልጅነትን ጊዜ ያሳልፋል። ከዛ በኋላ ሙሉ ልጅ ሲሆንና ሲበስል ወይም ደግሞ አባቱ የቀጠረለት ጊዜ ሲመጣ ያ ወላጅ አባት የአካባቢውን የሃይማኖት መሪዎች፣ ሽማግሌዎች፣ ማህበረሰቡን በመሰብሰብ የአዶፕሽን ሴሌብሪቲ ያዘጋጅና ልጄ ኃላፊነት ቦታን ይዟል፣ በስሏል፣ በእኔ ቤተሰብ ውስጥ ያለውን ማንኛውንም መብት፣ ማንኛውም ንብረት፣ ማንኛውም ውርስ የማስተዳደር ኃላፊነት የሚረከብበት ጊዜ ነው ብሎ ያን ወጃ የሚያወጅበት ልዩ ሴሪሞኒያል ሴሌብሬሽን እንደሚያደርግ ጥቂት ለመናገር ሞክሬያለሁ። ስለዚህ በምዕራቡ ዓለም ሆነ በእኛም ሀገር ህፃናት ይወለዳሉ። ህፃናት ሲወለዱ ወላጅ አባት በኩራት ደስ ብሎት ገና ከማፀን የወጣውንና እየጮኸ ያለውን ልጁን ጨቅላ ልጁን ልብስ ሲሰማ ይሄ የኔ ልጅ ነው በማለት በኩራት ወደ ነርሶቹ እየተራመደ እንደሚናገር ይታወቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ልጅን ለመግለጽ በግሪኩ የተቀመጡ 3 የግሪክ ቃላት አሉ። እነዚህ ደግሞ የእድገት ደረጃን የሚያሳዩ ናቸው። ይህን የመጀመሪያውን ስንመለከት ቴክኒየን የሚለው የግሪክ ቃል ጨቅላ ህፃን ልጅን የሚያሳይ ነው። እንደገና ቴክኖን የሚለው የግሪክ ቃል ደግሞ ታዳጊ ልጅ ወይም በእንግሊዝኛ አዶለሰንት ወይም ቻይልድ የምንለው ነው። ሶስተኛው ግን ሂዮስ ወይም ሂዮሲያ የሚለው የበሰለ ወይ ደግሞ ኃላፊነትን ለመቀበል የተዘጋጀ ልጅ በዚህ በአዶፕሽን ሴሪሞኒ ላይ አባቱ ባዘጋጀለት ፕሮግራም ላይ በህዝብ ፊት በምስክር ፊት ምን ያደርጋል? የበሰለ ልጅ ወይም ደግሞ ኃላፊነትን ለመቀበል እንዳደገ ልጅ ኃላፊነትን ለመቀበል ቦታው ላይ ይቆማል ማለት ነው። ያንን ኃላፊነት ከቤተሰቡ ወይም ከአባቱ የሚቀበልበት ነው። እንግዲህ መጽሐፍ ቅዱሳችን ስንመለከት ጳውሎስ በገላትያ ምዕራፍ 4 ከ1-2 ስንመለከት እንደዚህ ይላል፣ እኔ ምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም ስንኳ ከባሪያ የተለየ አይደለም፣ አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው በሚል ያስቀምጣል። ይህን ቃል በትክክል ስንረዳ ልጆች ቤት ውስጥ ከተወለዱ በኋላ
ኃላፊነትን ወደሚቀበሉበት ብስለት እስኪደርሱ ድረስ በሞግዚት ስር ይተዳደራሉ፣ በጠባቂዎች ስር ይተዳደራሉ። ግን ወራሽ ነው፣ የዛ የቤት የተወለደ ልጅ ነው። ነገር ግን እስካላደገና ወደ ብስለት እስካልመጣ ድረስ በጋይዳንስ ወይም ደግሞ ጋይደሮች ምን ያደርጉታል? ይጠብቁታል፣ ይንከባከቡታል። እዚህ ቦታ ላይ ሞግዚቶች ይለዋል። በሞግዚቶች ስር በጠባቂዎች ስር ይተዳደራል ማለት ነው። ባደገና በበሰለ ጊዜ ግን ቤተሰቡን ከነ ሞግዚቶቹ ከነ አገልጋዮቹ ከነ ጠባቂዎቹ የአባቱን ንብረት ለማስተዳደር የሚቀበልበትና ያንን መብት ተጠቃሚ መሆኑን የሚያሳይበት አባቱን ወክሎ በማንኛውም ጉዳይ ላይ የሚቆምበት ትልቅ እድገት ላይ እንደደረሰ ያመለክታል ማለት ነው። ይሄ በእስራኤል የባህል ታሪክ በቀደምት ታሪካቸው ውስጥ ያለ የተለመደ የአዶፕሽን ስነስርዓት በየቤተሰቡ የሚካሄድ መሆኑን በዚህ መሃል ልናሳውቃችሁ እንወዳለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ምንድነው አባቱ የቀጠረለት ጊዜ የሚለው ምንድነው? ልጁ አድጎ ሙሉ የሰውነት ቅርጽና የአእምሮ ብስለት ከያዘ በኋላ ልጄ ከዚህ በኋላ ቦታውን መያዝ አለበት፣ ኃላፊነቱን መረከብ አለበት፣ በማንኛውም ጉዳይ ላይ እኔን መወከል አለበት ብሎ አባትየው ሲያምን ይህን ክብረ በዓል አዘጋጅቶ ያውጃል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ መሃል ምንድን ነው የሚሆነው? እንግዲህ ልጁ ባለመብትነቱን ያሳያል። the right to become ምንድነው? ባለመብት መሆኑን ባለመብት ለመሆን በዛ ቦታ ላይ ይቆማል ማለት ነው። እንግዲህ ይህን ስንመለከት ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ቃል አለ። ስልጣን የሚለው ቃል ሌላ አቻ ትርጉም አለው። ኃይል የሚል ትርጉም አለው። ስልጣንና ኃይል ተለዋውጠው ልንጠቀምባቸው የምንችላቸው ቃሎች ናቸው። በግሪክ ምንድነው የሚለው? ኤግዘሺያ የሚል ነው። ምንድነው? መብት ወይንም ፍቃድ ተብሎ ይተረጎማል። ስለዚህ እግዚአብሔር ምን አድርጓል? መብትን እንድንጠቀም ወይም ባለመብት እንድንሆን ፈቅዶልናል ማለት ነው። ለዚህ ደግሞ ኃይልን ወይም የልጅነትን መብት ምን አድርጎናል? በመወለድ ሰጥቶናል። ክብር ለእግዚአብሔር ይሁን። እንግዲህ ክርስቶስን በተቀበልን ጊዜ የልጅነትን ስልጣንና ኃይላችንን አግኝተናል፣ ወይም የልጅነት ስልጣንና ኃይላችን ተመልሶልናል። ዕብራውያን 4:1 ላይ ሲናገር ምንድነው የሚለው? እሱን ቦታ በደንብ ማየት ከቻልን ጌታ ኢየሱስ ክርስቶስን በተቀበልን ጊዜ እግዚአብሔር ኃይላችንን ወይም ደግሞ ስልጣናችንን ክብራችንን ምን አድርጓል? መልሶልናል። የልጅነት ኃይላችንን፣ የልጅነት ስልጣናችንን፣ የልጅነት ክብራችንን መልሶልናል። ዕብራውያን 4:1 ላይ እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ የሚል ቃል አለ። እንግዲህ ምንድነው ይህንን ነገር ስንመለከት ዕብራውያን ምዕራፍ 4:1 ላይ መብትን ለመጠቀም ከማያበቃ ከሕፃንነት መውጣት ያስፈልገናል። ይህን ዕብራውያን ምዕራፍ 5 ላይ ከ12 ጀምሮ እስከ 14 የዕብራውያን ጸሐፊ ለዕብራውያን ሰዎች ገና ሕፃናት እንደሆኑ ጠንካራ መብል መብላት የማይችሉ በመሆናቸውና ወተት እንደሚያስፈልጋቸው ይናገራል። ከቆይታቸው የተነሳ በእግዚአብሔር ቤት ከመቆየታቸው የተነሳ ግን ምንድናቸው ይላል? አባቶች መሆን ወይም አስተማሪዎች መሆን ሲገባቸው ገና የሕፃንነት ምግብ ወይም የጨቅላ ሕፃን ወተት እንደሚያስፈልጋቸው ይናገራል። ጠንካራ የጽድቅ ቃል ጠንካራ መብል መብላት ገና አትችሉም ብሎ ይተቻቸዋል ማለት ነው። ስለዚህ ወደዚህ ነገር ኦልሬዲ ተወልደዋል፣ ኦልሬዲ ልጆች ናቸው። ነገር ግን ወደ ብስለት ደረጃ አልደረሱም። ዛሬም ይህንን መንፈሳዊ እውነታ በቤተ ክርስቲያን ውስጥ በእግዚአብሔር መንግሥት ውስጥ በአዲስ ኪዳን ስንመለከት ሰዎች ወደ ጌታ መጥተው ሕይወታቸውን ከሰጡና ዳግመኛ ከተወለዱ በኋላ የሚፈልገውን የእድገት ደረጃ ሊያሳዩ ይገባል። ከጨቅላነት ማለፍ አለባቸው። በጨቅላ መንፈሳዊ ደረጃ ላይ የእድገት ደረጃ ላይ መቆም የለባቸውም። ታዳጊ ልጅ ሆነው ማደግ አለባቸው። እንደገናም ደግሞ ወደ ብስለት ኃላፊነትን ወደሚቀበሉበት ወደ ትልቅ የእድገት ደረጃ ሊመጡ ይገባቸዋል። እግዚአብሔር የተመሰገነ ይሁን። ይህንን የመጀመሪያውን ነገር ባለመብት ለመሆን የሚለውን
እዚህ ጋር እያየን ያለ ነው። እንግዲህ ምንድነው የእግዚአብሔር ቃል ዕብራውያን ምዕራፍ 6 ቁጥር 12 ላይ ስንመለከት በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። እንግዲህ ምንድነው እያለ ያለው? በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም በማለት ይናገራል። ይሄ ምንድነው? በሕፃንነት የእድገት ደረጃ ላይ እንዳይቆሙ ነው፣ ጤናማ እድገት እንዲያድጉ ነው እየተናገረ ያለው። ክብር ለእግዚአብሔር ይሁን። በተመሳሳይ ቆሮንቶስ ሰዎችም በምዕራፍ 3 ላይ አንደኛ ቆሮንቶስ መልእክቱ ላይ ስንመለከት እነዚህም ገና ምንድናቸው? በመካከላቸው መለያየት፣ ቅናት፣ ምቀኝነት እንደገናም ደግሞ ክፍፍል እንዳለ ጳውሎስ እየተናገረ ነው። ስለ እነሱ ምንድን ነው የሚለው? እዛ ቦታ ላይ ኃላፊነት መቀበል ወደሚችሉበት ወደ ሙሉ የእድገት ደረጃ መድረስ እንዳልቻሉና ገና ወተት የሚጋቱ ሕፃናት እንደሆኑ ይተቻቸዋል፣ እነሱን ማለት ነው። ስለዚህ ጠንካራ መብል ለመብላት ኃላፊነትን ለመቀበል የተዘጋጁ እንዳልሆኑ ይናገራል። እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ ሌሎቹ ደግሞ እኔ አጵሎስ ነኝ፣ ሌሎቹ ደግሞ እኔ ክርስቶስ ነኝ በማለት በመካከላቸው መለያየትና መከፋፈል እንዳለ በመጠቆም ሲተቻቸው እንመለከታለን። በዚህ ስር እንግዲህ ሶስቱን የእድገት ደረጃዎች ስንመለከት ቴክኒየን የሚለው ቴክኖን የሚለውንና ሂዮሲያ የሚለውን በደንብ ማስቀመጥ ይቻላል ማለት ነው። እንግዲህ ስንመለከት እዚህ ጋር ምንድነው ሐዋርያው ዮሐንስ በአንደኛ መልእክቱ ምዕራፍ 2 ላይ ስንመለከት ሊትል ችልድረን ብሎ ከቁጥር 1 ላይ ወይም ልጆች ሆይ ትንንሽ ልጆች ሆይ ብሎ ያስቀምጠዋል። ከቁጥር 12 ላይ ደግሞ ጎልማሶች ሆይ የእግዚአብሔር ቃል በእናንተ ስላለ አሸንፋችኋል ይላቸዋል። እንደገና ከፍ ብሎ ደግሞ ቁጥር 12 እና 13 ላይ ደግሞ አባቶች ሆይ ብሎ ስለ ማስተማር ስለሚችሉ ኃላፊነት መውሰድ ስለሚችሉ ስላደጉ ክርስቲያኖች ደግሞ የሚናገረው ነገር አለ። ይህንን የእድገት ደረጃ በጌታችን በኢየሱስ ክርስቶስ መንፈሳዊና አካላዊ ወይም አእምሮአዊ ወይም ደግሞ የጥበብ እድገትን ስንመለከት በትክክል ተቀምጧል። ይህን በጨረፍታ ለማየት ብንሞክር አንደኛ ኢየሱስ እንደ ጨቅላ ልጅ በግርግም በቴክኒየን ደረጃ ጨቅላ ሆኖ እንመለከተዋለን። እንደገና ሁለተኛ እንደ ታዳጊ ልጅ ቤተ መቅደስ ውስጥ ከስኮላርስ ጋር ወይም ደግሞ ከምሁራን ጋር ሲጠይቃቸውና ሲመልስላቸው ከቤተሰቡ ተለይቶ እንደጠፋ ቤተሰቦቹ እሱን ፍለጋ ከ3 ቀን በኋላ እንዳገኙት እዛ ቦታ ላይ ኢየሱስ የ12 ዓመት ታዳጊ ልጅ እንደሆነ ይናገራል። በዛም ደረጃ አልፏል። ሶስተኛ ኢየሱስ እንደደረሰ ልጅ ወይም በሂዮሲያ ደረጃ ማቴዎስ ምዕራፍ 3 ከ16-17 እና ሉቃስ 3 ከ22-23 ስንመለከት እንዲሁም ማርቆስ 1:11 ላይ ስንመለከት a place of an adoption በሚለው ይሄ የአዶፕሽን ስነ ስርዓት ላይ በተለይ በማቴዎስ እና በሉቃስ በማርቆስም ላይ ተቀምጧል። ቅድም በጠቀስኩላችሁ ጥቅስ ምንድነው? በዛ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተጠራበት ለክርስቶሳዊ አገልግሎት ወይም ቅባት መቀባት ስለነበረበት ያ ተስፋ ቃል የሚፈጸምበት ቦታ ዮሐንስ በሚያጠምቅበት ወይም መጥምቁ ዮሐንስ በሚያጠምቅበት በዮርዳኖስ ወንዝ ላይ በዛ ቦታ ላይ እንደተገለጠ እንመለከታለን። ክብር ለእግዚአብሔር ይሁን። በዛን ጊዜ ከህዝቡ መካከል ጌታችን ኢየሱስ ክርስቶስ ሊጠመቅ ከህዝቡ ጋር ተቀላቅሎ ወደዛ ሲሄድ መጥምቁ ዮሐንስ አልተረዳም፣ አላወቀም ነበርና በመካከላቸው ግን ሆኖ ልክ ሊጠመቅ ወደ ውሃ ውስጥ ሲገባ በመንፈስ ተረዳው፣ በመንፈስ ለየው። ስለዚህ ምን ይለዋል? እንዴት ወደ እኔ ትመጣለህ? አንተ እንዴት በእኔ ትጠመቃለህ? ስለዚህ ይሄ የሚገባ አይደለም፣ እኔ በአንተ መጠመቅ አለብኝ እንጂ አንተ በእኔ ልትጠመቅ አይገባህም ብሎ መጥምቁ ዮሐንስ ራሱን ዝቅ በማድረግና በማዋረድ ለክርስቶስ ኢየሱስ ለመሲሁ ክብርን ሲሰጥ እንመለከታለን። በዛን ጊዜ ጌታ ኢየሱስ ክርስቶስ ጽድቅን ሁሉ መፈጸም ይገባናል በሚል የእግዚአብሔርን ቃል መፈጸም ስላለበት በዛ ውሃ ውስጥ ይገባል። በሚያጠምቀው ጊዜ ሰማያት ተከፍተው መንፈስ ቅዱስ በርግብ አምሳል በእሱ ላይ ሲመጣ አየ። ከሰማይም ደግሞ አብ አባት እግዚአብሔር የምወደው ልጄ ይህ ነው እርሱን ስሙት በሚል ጌታ ኢየሱስ ክርስቶስ ለተለየ ቅባት፣ ለተለየ ስራ፣ ለተለየ ኮሚሽን፣ ለአገልግሎት እዛ ቦታ ላይ በዮሐንስ በመጥምቁ ምስክርነት እዛም ባሉ ሰዎች ምስክርነት ያንን የአዶፕሽን ወይም ደግሞ የኃላፊነት ቦታን እንደ ሙሉ ልጅ የተረከበበትን
የእስራኤልን ባህል ተከትሎ እግዚአብሔር ያንን እንዳደረገ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ወደዚህ አይነት የእድገት ደረጃ እኛ አማኞች እንድንደርስ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ይህንን በክርስቶስ ኢየሱስ አገልግሎት ላይ እናየዋለን። እኛም ከእግዚአብሔር ከተወለድን በኋላ ወደ ሙሉ ሰውነት እንድንደርስ የሚጠበቅብን መሆኑን ልብ እንድትሉ ያስፈልጋል። የኢየሱስ እድገት ለእኛም የብስለት ሙሉነት ሂደት ያንን ስርዓተ ጥለት ወይም ፓተርን ተከተለን እኛም ልናድግ የሚገባንን ነገር ማድረግ እንደሚገባን ማስታወስ ያስፈልጋል። ተለወጡ እደጉ ስለሚል የእግዚአብሔር ቃል ለመለወጥ ለማደግ በአእምሮ መታደስ አእምሮአችንን በእግዚአብሔር ቃል በማደስ የተጠራንበትን መንግስት በመረዳት ባለጠግነት ስር በመስደድ እንድናድግ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ከዚህ ጋር በማያያዝ ሌላው ኢየሱስ በደረሰ ልጅ ስርዓት ውስጥ ማለፍ ለእኛ ምሳሌያችን እንደሆነ ልብ ልንል ይገባል። ሉቃስ 3:23 እና ማቴዎስ ምዕራፍ 3 ከ16-17 ቅድም በቃሌ የተናገርኩትን በዮርዳኖስ ወንዝ ያለውን ያንን ቃል ያንን እውነት በትክክል አይኖቻችንን ከፍተን እዚህ ላይ የተገለጠውን የልጅነት ምስጢር መረዳት መቻል አለብን። ኤፌሶን ምዕራፍ 1:18 ላይ ሐዋርያ ጳውሎስ የክብርን አባት እሱም የጌታችን ክርስቶስ አባትና አምላክ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እጠይቃለሁ በሚል በዛ ቦታ ላይ የልቦናቸው አይኖች ሲበሩ የመጥራቱን ተስፋ የጥሪውን ታላቅነት ምን እንደሆነ እንድታውቁ በቅዱሳን መካከል ያለውን የርስት ክብር ባለጠግነት ምን እንደሆነ እንዲገባችሁ ከሁሉ የሚበልጠውን ደግሞ የኃይሉን ታላቅነት እርሱንም ክርስቶስ ኢየሱስን ከሙታን ሲያስነሳው ያለውን የሚለውን ጉልበት እንድትረዱና እንድታውቁ ጸልይላችኋለሁ ብሎ ያንን በትክክል ለማየት የአይን መከፈት ያስፈልጋል። ሮሜ 8:29 ላይ ዮርዳኖስ የሚነገረን የእርሱን የልጅነት ኃላፊነት ቦታን መረከቡን ነው። የዮርዳኖስ ልምምድ የሚነግረን የእርሱን መልክ እንድንመስል እግዚአብሔር አስቀድሞ የክርስቶስን መልክ እንድንመስል ወይም የልጁን መልክ እንድንመስል አስቀድሞ መወሰኑና እንደገና በመወለድ ወደ ክብራችን መመለሳችንን እና እድገትን በተመለከተ ደግሞ በዚያ ስርዓተ ጥለት ውስጥ ወይም በዛ ፓተርን ውስጥ እንድናልፍ ይጠበቅብናል። እንግዲህ ይህን ስንመለከት እዚህ ጋር የምናየው ነገር ምንድን ነው? በክርስቶስ ኢየሱስ ያየነው ነገር የህይወት ለውጥ ነው። ወይም ደግሞ የህይወት ለውጥ ስንል ምን ማለት ነው? ኢየሱስ ከዮርዳኖስ ወንዝ እንደወጣ ከሌሎች ተለይቶ በተለየ ኮሚሽን ወይም ተልእኮ መገለጥ ጀመረ። እስከዛ ድረስ ምንም አይነት ነገር በእጁ ሲገለጥ አናይም። ታምራትም አናይም፣ ትምህርትም አናይም። እንደ ማንኛውም ሰው እንደ ማንኛውም ልጅ በቤተሰብ ውስጥ ቤተሰቡን እያገለገለ ባሳደገው በዮሴፍ ወይም በአባቱ ተብሎ በሚጠራው በዮሴፍ ሞያ ውስጥ ጠራቢ ሆኖ ካርፔንተር ሆኖ የእንጨትን ስራ ሲሰራ እንመለከተዋለን። ማንም ሰው በናዝሬት ከተማው ሲያድግም በዚህ መልክ ነው የሚያውቀው። ነገር ግን ይሄንን ቅባት ከተቀበለ በኋላ መንፈስ ቅዱስን ከተቀበለ በኋላ ወይም ደግሞ ይሄንን የአዶፕሽን ስርዓት እግዚአብሔር አባት የምወደው ልጄ ይሄ ነው እርሱን ስሙት የሚለው የእወጃውን መልእክት ከተቀበለና ከዮርዳኖስ ወንዝ ከወጣ በኋላ ኢየሱስ በተለየ ሁኔታ በተለወጠ ሁኔታ ሲገለጥ እናየዋለን። እግዚአብሔር ይመስገን። የአባቱን መንግስትና ተልእኮ ላይ የልጅነቱን ኃላፊነት መውሰዱን እንመለከታለን። ከዛ በእርሱ ህይወት ሁሉ ነገር የተለየ መሆን እንደጀመረም እንመለከታለን። ከዚህ በፊት እንደማንኛውም ወጣት ከሚታወቅበት ከተለመደው ምልልሱ ያለፈ በህይወቱ ከዚህ ቀደም ያልታየ ተአምራትና ድንቅ በስልጣን የማስተማር ጉዳይ ሁሉ ሲገለጥ እንመለከታለን። ማስተማር ጀመረ፣ መናገር ጀመረ። ይህን ማርቆስ 6:3-4 መመልከት እንችላለን። እግዚአብሔር የተመሰገነ ይሁን። እንግዲህ እርሱ ሰማይና ምድርን ወደ ምድር እንዳመጣ ሰማይና ምድርን የእግዚአብሔርን የሰማይ ሀብትና የሰማይ እውነቶችን ወደ ምድር መምጣት መግለጥ እንደቻለ እናያለን። ልክ እንደ ያዕቆብ መሰላል ማለት ነው። ከሰማይ ያዕቆብ መሰላል ላይ ስንመለከት ያ የሰማይ ያዕቆብ ራእይ ሲገለጥ መሰላሉ ከምድር እስከ ሰማይ ተዘርግቶ መላእክት በሱ ሲወጡና ሲወርዱ እንደተመለከተ ማለት ነው። ክብር ለእግዚአብሔር ይሁን። ይህንን እዛ ላይ እንመለከታለን። ሶስተኛ የእግዚአብሔር ቤት የምንለው ነው።
በአጠቃላይ በኢየሱስ ሙላት ያልተፈጸመ ታላቅ እውነት ያዕቆብ የተናገረው ነገር አለ። ይህም ሌላ አይደለም፣ የእግዚአብሔር ቤት ነው። የእግዚአብሔር ቤት ምንድን ነው? የእግዚአብሔር ቤት ማን ነው? የእግዚአብሔር ቤት ምንድን ነው ብለን ብንመለከት የእግዚአብሔር ቤት የምንለው ህንፃ ወይም ደግሞ የሆነ ቤት ሳይሆን የእግዚአብሔር ቤት እኛ ነን፣ ቅዱሳን ነን። የእግዚአብሔር ቤተ መቅደሶች እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ይሄን መመልከት እንችላለን። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ የሚል ቃል አለ። ክብር ለእግዚአብሔር ይሁን። እንግዲህ እኛ ደግሞ ሁላችንም ተሰብስበን በአንድ ላይ ስንሆን ሕያዋን ቤተ መቅደስ ለመሆን ሕያዋን ቤት ለመሆን በመንፈስ ቅዱስ አብረን እናደርጋለን እንሰራለን ብሎ በአንደኛ ጴጥሮስ 2:5 እና በኤፌሶን 2:22 ላይ በደንብ ማጥናት ትችላላችሁ ማለት ነው። እዚህ ላይ ተቀምጧል። እንግዲህ ስለዚህ ይህን ስንመለከት ቤተ ክርስቲያን የእግዚአብሔር ወይም የእርሱ አካሉ ናት። እነዛ ደግሞ ምንድን ነው? የወንጌል አማኞች ወይም የዳኑ አማኞች የክርስቶስ ወይም የእግዚአብሔር ቤተ መቅደስ እንደሆኑ እንመለከታለን። እርሱም እግዚአብሔር በሚገኝበት የእርሱ የእግዚአብሔር ቤተ መቅደስ ሆነው ይመሰረታሉ። የእግዚአብሔር ቤት ማለት የብዙ ብልቶች አብሮነት ማለት ነው። ያዕቆብ ያንን ነው የተመለከተው። ይህ የእግዚአብሔር ቤት ነው ብሎ ተናገረ። ሃሌሉያ! ይህ የእግዚአብሔር በአዲስ ኪዳን ሊገለጥ ላለው ቤተ መቅደስ እግዚአብሔር ላዘጋጀው ትልቅ አጀንዳ ወይም ፕላን እግዚአብሔር አስቀድሞ ለያዕቆብ እንደገለጠለት እንመለከታለን። ክብር ለእግዚአብሔር ይሁን። እንግዲህ ያዕቆብ ያየው እግዚአብሔር ቤት ይሄ ነው ይላል እና ትርጉሙ ምንድን ነው ብለን ስንመለከት በቀላሉ በክርስቶስ በምድር ላይ የተፈጸመ ትንቢታዊ ገጽታ እንደሆነ እንመለከታለን። ስለዚህ ይህ ትንቢታዊ ገጽታ ቤተክርስቲያን በምድር ላይ እስካለች ድረስ የሚፈጸም ራእይ ነው። አብረን የመኖር አብረን የመሰራት ራስ ወደሆነ ወደ ክርስቶስ እንድናድግ እየተገነባን እንደምንቀጥል የሚያሳይ ነው። ክብር ለእግዚአብሔር ይሁን። እንግዲህ ይህንን ዛሬ በዚህ መልክ እያየን ማለት ነው። በመጨረሻ ግን የምናየው ምንድን ነው? የመጨረሻው ጊዜ አገልግሎት የሚል ኢንታይም ሚኒስትሪ የሚለውን ነው እዚህ ጋር የምንመለከተው። ያዕቆብ በሕልሙ እንዳየው በኢየሱስ የ3 ዓመት ተኩል አገልግሎት አፈጻጸም ልክ እንደዚሁ ሰማይ ማለፍ የሚችልና ሰማይን ማለፍ የሚችልበትና ወደ ሰዎች የሚመጣበትም የኢየሱስ ደጅ ይሆናል። የኢየሱስ ደጅ ይሆናል። ልክ እንደዚሁ በኢየሱስ ሰዎች ሰማይ ወደ እርሱ ወደ ሙላቱ መስለር ሲደርሱ ወደ አዶፕሽን ወደ ደረሰ ልጅ ክብር ሲመጡ የመጨረሻው ሰዓት የመጨረሻው ጊዜ አገልግሎት ይኖራቸዋል። ልክ እንደ ኢየሱስ የ3 ዓመት ተኩል አገልግሎት ማለት ነው ይላል። ክብር ለእግዚአብሔር ይሁን። እውነት ነው። ይህንን በትክክል ልናይ ያስፈልጋል። ወደዚህ ስንደርስ ልክ የተከፈተ ሰማይ ይኖረናል። ሰማይን ከምድር ጋር ማገናኘት እንችላለን። ወይም የሰማይን ሀብትና የሰማይን ፕሮግራም ወደ ምድር ለማምጣት ሙሉ ኃይልና ሙሉ መብቱ ተቀብለናል ማለት ነው። እግዚአብሔር ይመስገን። እንግዲህ ያዕቆብ እንደተመለከተው ቅዱሳን ወደ መሰላሉ ጫፍ ሲደርሱ ማለት ነው ከምድር እስከ ሰማይ ጫፍ መድረስ ይችላሉ ማለት ነው። ሰማይን ወደ ሰዎች ያመጣሉ፣ ሰዎችን ወደ ሰማይም ያደርሳሉ ወይም ያመጣሉ ማለት ነው። በምድር በማስታረቅ አገልግሎታቸው ያም ደግሞ ለቤተ ክርስቲያን የተሰጠው የማስታረቅ ቃል በመፈጸም ነው የሚሰራው። የክርስቶስ እንደራሴዎች ሆነው ወይም አምባሳደሮች ሆነው በዚህ ምድር ላይ ያላቸውን የማስታረቅ ስራ የሚሰሩ መሆናቸውን የሚገልጽ ነው። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከ17 ጀምሮ እስከ 19 ይህን መመልከት ይቻላል። እንግዲህ ያዕቆብ የተመለከተው ያ መሰላል ከተከፈተ ሰማይ ስር እንደነበረ እንመለከታለን። መላእክት ሲወጡበትና ሲወርዱበት ከነበረው ከተከፈተው ሰማይ ስር እንደሆነ መመልከት ይቻላል። ይህ የእግዚአብሔር ቤት ምስል ነው ይለናል ያዕቆብ። ዕብራውያን ምዕራፍ 3:6 ቤቱም እኛ ነን የሚል የተቀመጠ አለ። ቤቱም እኛ ነን። እኛ የእግዚአብሔር ቤት ነን፣ ወይም ሕያዋን ቤተ መቅደሶች ነን፣ ሕያዋን ቤት ነን። ክብር ለእግዚአብሔር ይሁን። ይህን በትክክል ማየት ያስፈልጋል። አዶፕሽን ወደ ሙሉ ልጅ ቁመና መድረስና ወደ እነዚህ የተባረኩ ጥቅሞች የሚያመጣ እንደሆነ እንመለከታለን። እንግዲህ
የአባታችንን የእግዚአብሔርን ሀብት ወደምናሰራጭበት ልክ መምጣት ማለት ነው። እንደገና ከተከፈተ ሰማይ ስር በመሆን የእኛን ድርሻ ወደምንወጣበት ኃላፊነት መምጣት ማለት ነው እና ማንኛውንም ምድር ላይ ያለውንም አባት እግዚአብሔር ያልተከለውን ተክል በመንቀል መርገምን በማስወገድ በሽታን በመደምሰስ ህመምተኞችን ነፃ በማውጣት ቀንበር በመስበር በረከትን ወይም የሰማይን ተልእኮ ወደ ሰዎች ሁሉ በማድረስ ማገልገል ማለት ነው። ክብር ለእግዚአብሔር። ስለዚህ ይሄ በቅዱሳን መካከል ጳውሎስ ቅድም እንደጸለየ በቅዱሳን መካከል ያለውን የርስት ክብር በትክክል ማንቀሳቀስና ማከፋፈል ወደምንችልበት ልክ መድረስ ማለት ነው። ክብር ለእግዚአብሔር። ይህንን በአጠቃላይ በዚህ መልክ ከተመለከትነው ይበቃናል። እግዚአብሔር የተመሰገነ ይሁን። ጸጋና ሰላም ለሁላችሁ ይሁን። በሚቀጥለው ደግሞ ጌታ እንደረዳን ደግሞ ከፍ ያለ ነገር እንመለከታለን። መልእክቱን ከሰማችሁ በኋላ ሰብስክራይብ፣ ኮፕሊንክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉ። ተባርካችኋል።